ቆሻሻ ውሻ እኔ ምን አስመሰይና? ይቅርታ ሰው ተሳስታችኋል መሰለኝ። ዝጊ። ይኸውልሽ ትሰሚኛለሽ? አቤል በጣም የምወደው ፍቅረኛዬ ከሱ ጋር እንዳላይሽ። እንዴ አልገባኝም። እንግዲህ የነገርኩሽን ስሚ። አይ የምትይ ከሆነ ግን እማረቅሽን አውቃለሁ። ጓደኛዬ እንዴ ጓደኛዬ ባክል ቀቀኝ። ምን ነው የተፈጠረ ነገር አለ እንዴ? የለም ግን እናንተ ጓደኞች መሆን አንችልም። ለምን ሲባል? ስለማልፈልግ። ምን ሆነሽ? አልቀደም ጓደኛሞች ሆነን ነበር እንዴ? በዚህ ቅጽበት ምን ተፈጠረ? አቤል ድጋሚ እንዳትከተለኝ። ሀሴት አልጨረስንም። ባክል ቀቀኝ። ምን ሆና ነው? የሳቡ አቤል ድጋሚ እንዳትከተለኝ። ምን እንዳረኳት እንኳን ሳላቅ እኮ ነው በቅጽበት የተቀየረችው። እሺ አሁን ምን አርጉ ነው የምትለን? ቃል አቤት። ጓደኛችሁ እኮ ነው ጭንቀት ያስጨንቃችሁ። ቆይ አንተ በዚህ ልክ የተጨነቀው ለምንድን? እሱን አላውቅም። መቼስ በሁለት ቀን ፍቅር ይዞኛል አትልኝም አይደለ? እባክህ እንደዛ አይደለም። እሺና ለምንድን ነው? ሁኔታው ግራ አጋብቶኝ ነው። እሺ እንደዛ ከሆነ ለምን ረጋ ብላ አታወራም? በጣም ጥሩ ሐሳብ መጣ። ኧረ ስንት አይነት አለል ያለ። አቤት። ሀሴት በእግዚአብሔር ይቅርታ አድርጊልኝ። ለምንድን ነው ይቅርታ የምትለኝ? ካጠፋው ብዬ ነው። አላጠፋውም። ያለ ምክንያትማ ፊት እንደማንሽኝ ያውቃለሁ። ይኸውልህ አቤል እኔ ከሰው ጋር መጋጨት አልፈልግም። ጸበኛ መስየሽ ከሆነ ተሳስተሻል። እንደዛ አይደለም። እና እሺ ቆይ ለምንድን ነው? በቃ ነገርኩህ። ከቻልክ ራቀኝ። እሱም ማድረግ አልችልም። ለምን? ምክንያቱም ሀሴት ነኝ አንቺን ሄሊኔድ አስጠበቅኩ አይደል? 5 ደቂቃ ብቻ የጨረስኩኝ ነው። ነገሮች ተበላሽተዋል። መሄድ አንችልም። ምን ተፈጠረ? ባለቤቴ ሁሉንም ነገር አውቃለች። አካውንቴም ታግዷል። ክስ መስርታብኛለች። ነገሮች ይረጋጉ፣ እደውልልሻለሁ። ሄሎ 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 ሚኪ ቃል መቶ ጠብቂ። አምሮብሃል። አመሰግናለሁ። ግን አንቺ እዚህ ምን ትሰሪያለሽ? አሜሪካ ሄድሽ መስሎኝ ነበርኩ። አልሄድኩም ሚኪ፣ አንተ መርሳት ስላልቻልኩኝ ተውኩት። ሙድሽ በጣም ከባድ ነው። ቆማጤ ያስሮጣል። ምን ማለት ነው ሚኪ? እኔ አሁን አዲስ ህይወት ጀምሬያለሁ። በችግሬ ጊዜ በደስታዬ ጊዜ የማትለየኝ ጠንካራና ታማኝ ሴት አግኝቻለሁ። ምን አታደርገውም? አንተ ማንን በቀላሉ መርሳት አትችልም። ሰላም፣ ላንቺ ስል ነበር ያን ሁሉ መስዋዕትነት የከፈልኩት። ላንቺ ስል ነበር ቀን ከሌት ደከመኝ ሳልሰራ የነበረው። አሁን ግን አስጠልተሽኛል። በቃኝ፣ ላይሽ አልፈልግም። አታረገውም። ጥለኸኝማ አትሄድም። ከዚህ በኋላ ላይሽ አልፈልግም። አጠገቤ እንዳደርሽ። ቃል ምን ሆነሽ ነው? ሚኪ ሰላም ግን እንደዛ ስትሆን ማየቱ አልከበደህም? የሆነ ነገር የሆነች ይመስለኛል። ቃልዬ በቃ ስለሷ አታወሪ። የራሷ ጉዳይ ከዚህ በኋላ። እኔና አንቺ እኮ አዲስ ህይወት ጀምረናል አይደል እንዴ? ደግሞ ዛሬ ሰርፕራይዝ አለሽ። ሄሎ ሄሎ ሚኪ። ቆይ አንቺ ልጅ ግን ምን ባደርግሽ ነው የምትይኝ? ቅርታሽ ሚኪ፣ ከዚህ በኋላ አልደውልልህም። እስከ መጨረሻ ከህይወት እወጣለሁ። ግን እንደምወደው ወቅ ሄሎ ሄሎ
እንዴ አንቺ ቤሪ ነው ግን? ምንም አይደለም። እሺ ሚስጥር ነው አይደለም? አምጪ። እሺ ላንብበው። አታነቢው። አንዷን ገጽ ብቻ። እንዴ አያስፈልግም ቤሪ። ምን ነው ፈራህ? አምጪ እሱን ወረቀት። ለምን ደነገጥክ? ማየት ስለሌለብሽ። እኔም ነው? አዎ። ቺርስ። ጥያቄ መጠየቅ እችላለሁ? ይቻላል። ለምንድን ነው ግን ሰዎች የሚቀየሩት? ምናልባት የተሻለ ሰው ህይወታቸው ውስጥ ገብቶ። እሷ ግን እኔ የተሻለ እየፈለግኩ አይደለም፣ አንተ ከማንም በላይ የተሻልክ ነህ ላይ ነበር። ስለምትወዳት ሴት ነው እያወራህ ያለው? አዎ። ታዲያ እንዴት ቃሏ ተለወጠ? ሁለታችሁ አንድ ላይ ደስተኛ ነበራችኋል? እንደዛ ነበርን። ታዲያ ምን ተፈጠረ? በትንሽ ነገር ተጣላን። ከዛስ? ከ2 እስከ 3 ቀን አላወራን። ከዛስ? ከ3 ቀን በኋላ ደወልኩላት፣ ግን ብሎክ አድርጋኛለች። ደግማ ሞከርክ? በሌላ ሰው ስልክ ደወልኩላት። ከዛ አነሳችውና በሌላ ጊዜ አወራሃለሁ ብላ ዘጋችብኝ። ከዛስ ደወለችልህ? አዎ ደወለችልኝ። ከዛ ግን ከሌላ ሰው ጋር እንደሆነችና አብረን መሆን እንደማንችል ነው የነገረችኝ። አዝናለሁ። ታውቂያለሽ አንድ ሰው እንዴት ነው በ2-3 ቀን ውስጥ አዲስ ሰው ወደ ህይወቱ የሚያስገባው ብዬ እያሰብኩ ነበር። መጀመሪያም አልነገረችም እንጂ ህይወቷ ውስጥ ሰው ነበር። ካንተ ለመለየት ሰበብ ነበር ስትፈልግ የነበረው። እናም ሰበብ ስታገኝ ወደዛ ሰው ሄደች። የማይፈልግህን ሰው ስታሳድ የሚፈልግህን ሰው እንዳታጣ።